የጌታችን ሰላምና ጸጋ ይብዛላችሁ ውድ አድማጮቻችን እንደምን ቆያችሁ? የእግዚአብሔር አምላካችን ስም የተመሰገነ ይሁን። ባለፈው ሳምንት የተስፋውን ቃል ምሰሉ የሚወርሱትን ምሰሉ በሚል ርዕስ መግቢያውን አይተን በሚቀጥለው ቀን እንደምንቀጥል ቃል ተገባብተን እንደነበረው ዛሬ ያንን ክፍል ለማየት እንጀምራለን። ከሳምንት እስከ ሳምንት በምህረቱ የጠበቀን አምላካችን እግዚአብሔር ስሙ የተባረከ ይሁን። በዛሬው ክፍላችን የተስፋውን ቃል የሚወርሱትን ምሰሉ በሚል ሐሳብ ስር የምናገኛቸውን ሁለት መልእክቶችን ዋና መልእክቶችን ለማየት እንሞክራለን። እነሱም የመጀመሪያው ከዚህ ክፍል የምናገኘው ተስፋን የማይወርሱ ሰዎች ወይንም ተስፋን ለመውረስ ያን መልክ የሌላቸው እንዳሉ እናውቃለን። የመጀመሪያው መልእክት እነሱን ምሰሉ እንደተባለ የሚወርሱትን ምሰሉ እንደተባለ የመረዳት መልእክት ነው። ይህንን የሚወርሱትን ምሰሉ በምንባልበት ጊዜ እነሱስ እነማን ናቸው? ምን አይነት ህይወት ኖሩ? ምን አይነት መንገድ ተከተሉ? ህይወታቸው ምን ይመስላል? የእኛስ ሁኔታ ምን ይመስላል? አሁን እኔ ያለሁበት ሁኔታ ምን ይመስላል? ተስፋ የተገባልኝ ሰው ከሆንኩኝ ወይንም መንግስትን ለመውረስ የእግዚአብሔርን መንግስት ኢየሩሳሌምን ለመውረስ ከጌታ ጋር በዚያ በተባረከው ቀን ላይ ለመገኘት ተስፋ የተገባልኝ ሰው ከሆንኩኝ የክርስትናችን ደግሞ ዋናውና መሰረቱ በዚያ ስፍራ የመገኘት ከሆነ እኔ ያለኝ ተስፋ ያ ከሆነ ለዚህ ተስፋ ምን አይነት ዝግጅት እያደረግኩ ነው? የቀደሙት ምሳሌ የነበሩ ሰዎች የዕብራውያን መልእክት ጸሐፊ እንደሚናገረው እምነታቸውን እየተከተላችሁ እያያችሁ ዋኖቻችሁን እያያችሁ በእምነት ምሰሏቸው እንደሚል እንደ እግዚአብሔር ቃል እነሱ የኔ ዋኖች የነበሩ ምን አይነት ህይወት ነው የኖሩት የሚለውን የምንመረምርበት አውድ ነው የመጀመሪያው ሐሳብ ማለት ነው። ይሄ በእርግጥ ሰፊ ክፍል ነው፣ ሰፊ ሐሳብ ነው። በዚህ በአጭር ጊዜ ውስጥ የሚጠናቀቅ ባይሆንም አንድ ነገር ግን በልባችን እንደሚቀመጥ ተስፋ አደርጋለሁ። ምክንያቱም እኛ የምንከተለው ክርስትና ጳውሎስ የተከተለው ክርስትና ከሆነ እኛ እንዲህ አይነት እንደፈለግን ወጥተን እየገባን ለቅድስና ትርጉም የማንሰጥ ለኑሯችን ዋጋ የማንሰጥ ለእምነታችን እንኳን ደንታ የሌለን የትም ውለን የምንገባ ሆነን ጳውሎስ ግን ነፍሴ እንኳን በእኔ ዘንድ እንደማትከብር እንደከንቱ እቆጥራለሁ ያለበት አይነት ክርስትና ውስጥ በምንሆንበት ጊዜ ሊሰማን የሚችለውን ታላቅ ሸክም እንድናስብ ነው የሚፈልገው። ይሄ የኔ ሐሳብ ብቻ ሳይሆን መንገዳችን አንድ እንደሆነ ከተገነዘብን የተቀበልነው እውነት አንድ ከሆነ ከኛ የሚጠበቀውም ከአባቶች የተጠበቀው ተመሳሳይ እንደሚሆን ወይንም እንደሆነ እንድንገነዘብ ያደርገናል። ምክንያቱም ከኔ በላይ ሰፋ ያለ ሐሳብ መያዝ የምትችሉ ሰዎች እንደምትኖሩ ይሄንን ቪዲዮ የምትመለከቱ ብዙዎቻችሁ ብዙ መልእክት ከዚህ ውስጥ ማውጣት የምትችሉ እንደምትሆኑ ተስፋ አደርጋለሁ። በእውነት እግዚአብሔር መልእክትን በተለያዩ ሰዎች ውስጥ እንደሚያመጣው በእኔም ውስጥ ይህ ሐሳብ ከብዶ ስለመጣ የበኩሌን አስተዋጽኦ ለማድረግ ነው እንጂ ከማንም የተሻለ ነገር በእኔ ዘንድ አለ በሚል በትዕቢት ወይም በመታየት ፍለጋ አይደለም። ምክንያቱም የኛ ተስፋ ከሌሎች ተስፋ የሚለይ ተስፋ ነው። አንዳንዶች በዚች ምድር ላይ ሃይማኖታቸው በሚፈቅደው መሰረት ትንሽ ነገር ተስፋ አድርገው ሊሆን ይችላል፣ ወይ ደግሞ ከበሽታ መዳንን ተስፋ አድርገው ሊሆን ይችላል። የኛ ተስፋ ግን ከሀብት፣ ከምድራዊ ነገሮች፣ ከቁስ ነገር፣ ከሚታይ ከማይታይ ከየትኛውም አይነት ነገር ክብር ከማግኘት የሚሻል ተስፋ ነው። እሱም በጌታችን ቀን ከሱ ጋር መገኘት፣ በበጉ ሰርግ ላይ መገኘት፣ ከላይ ባሏ እንደተሸለመች ሙሽራ ሆና የምትወርደዋን ኢየሩሳሌምን የመውረስ ተስፋ ነው የኛ ተስፋ። ይህ ተስፋ ግን እጅግ በጣም ብዙ ነገሮችን ከኛ ይፈልጋል።
በእውነት ለዚህ ተስፋ በምንዘጋጅበት ጊዜ በቃሉ ላይ የተቀመጠውን ዛሬም ደግሜ ያንን ሀሳብ መናገር እፈልጋለሁ። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ይላል። ተስፋን የሚወርስ ሰው ትጉ እንደሆነ፣ ሁልጊዜ እምነት እንዳለው፣ ሁልጊዜ ያንን ነገር ተስፋ እንደሚያደርግ፣ እንደሚጠብቅ፣ ደጋግሞ እንደሚፈልግ፣ ለዚያ ነገር እንደሚዘጋጅ፣ እንደሚቀደስለት ይናገራልና። ምክንያቱም እነሱን ምሰሉ በሚልበት ጊዜ የዕብራውያን መልእክት ምዕራፍ 12 ላይ እንደሚናገረው ዋኖች አሉልን፣ ምስክሮች ያሉበት ህይወት ነው ማለት ነው። በዚህ ህይወት ውስጥ ምስክሮች አሉ፣ ተስፋን የወረሱ ምስክሮች አሉ። የመጀመሪያው ከአባቱ የተቀበለውን አደራ ከግብ ያደረሰው ጌታችን ኢየሱስ ክርስቶስ ምሳሌያችን ነው። እሱ ያንን ፈተና እንኳን በትዕግስት አልፎ ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ስለሚል ማለት ነው። በእግዚአብሔር ዙፋን ቀኝ ለመቀመጥ ፈተናን የታገሰበት፣ ያንን የመስቀልን መከራ በደስታ የተቀበለበትን፣ ለአባቱ የታዘዘበትን ምሳሌነት እንድንይዝ ነው የሚያስፈልገው ማለት ነው። ስለዚህ ይህንን እንደሱ ጌታችን ኢየሱስ ክርስቶስ እንደሄደ እንደተናገራቸው ከሱ እንደሰሙት መልእክት መከራን ታግሰው የመጣባቸውን መከራ ታግሰው ተስፋን ለመውረስ የበቁ ሰዎች አሉ። እኛም ደግሞ ተፈትነን ወድቀን ማለፍ አቅቶን ተስፋን የምወርሰው ነኝ ልንል አንችልም። ሁልጊዜ በዚህ ተስፋ ውስጥ ካለን ከፊታችን ያለውን ሩጫ እግዚአብሔር አብ በልጁ ያደረገውን ነገር እያየን፣ ልጁም ደግሞ ክርስቶስ ስለኛ ታግሎ ያሸነፈውን መከራ እያየን፣ አባቶችን እያየን እንድናልፈው የሚያስፈልግ ነው ማለት ነው። ስለዚህ ያንን ታላቅ ነገር ተስፋ ያደረግን እንደሆነ በቀድሞ ዘመን የእግዚአብሔር ነቢያትና ሐዋርያት የሄዱበትን መንገድ መከተልና ዛሬም የተባረኩ አባቶች ምሳሌ የሚሆኑልን በዚች ምድር በቤተ ክርስቲያን ውስጥ ያሉትን ሕይወታቸው በመልካም መንገድ የሆነውን እነሱን እያየን መከተል ያስፈልገናል። ዛሬ ብዙ ምሳሌ ሊሆኑልን የማይችሉ ሰዎች በዙሪያችን እንዳሉ እናውቃለን። ያገለግላሉ፣ ይሰብካሉ፣ ይዘምራሉ፣ መድረክ ላይ ሁልጊዜ ይታያሉ። ነገር ግን ዞር ብለን ሕይወታቸውን በምንመለከትበት ጊዜ ምሳሌ የሚሆን ተስፋን መውረስ እንድንችል ሳይሆን ተስፋን እንድናጣ የሚያደርጉ ናቸው። ቤተ ክርስቲያን ውስጥ ብዙ ሰዎች አሁን ያንን ተስፋቸውን እንኳን ለማየት እንዳይችሉ የሚያደርጉ ብዙ ምክንያቶች አሉ። የቅድስና ቤት ነው የእግዚአብሔር ቤት፣ የሰላም ቤት ነው የእግዚአብሔር ቤት። መልካም ሰዎች ከፊት እንዲቆሙ እንፈልጋለን። ሕይወታቸው ምሳሌነት ያላቸው ሰዎች እንዲቆሙ እንፈልጋለን። ነገር ግን አንዳንድ ጊዜ ሰዎችን በምናይበት ጊዜ ተስፋችን ላይ ራሱን እንጠረጥራለን። እግዚአብሔር ይህንን ሁሉ እንዴት ነው የያዘው ብለን ልናስብ ወደምንችልበት አይነት ሁኔታ ውስጥ እንገባለን። ነገር ግን አንድ ነገር ለማሳሰብ ፈልጋለሁ በዚህ ስፍራ ተስፋን የሚወርሱትን ምሰሉ ብሎ በምናገርበት ጊዜ የማይወርሱም አሉ ማለት ነው። በአንድ ቤት ውስጥ ሆነው በአንድ ላይ እያመለኩ፣ በአንድ ላይ እየጸለዩ፣ በአንድ ላይ አንድ ጉባኤ ከኛ ጋር እየተካፈሉ ተስፋን ለመውረስ የማይበቁ ሰዎች አሉ ማለት ነው። ስለዚህ አንድ ክፍል ብቻ የእግዚአብሔርን ቃል አነብና ላጠቃልል። ከዚህ ውስጥ ዕብራውያን ምዕራፍ 3 ከቁጥር 7 ጀምሮ በምናነብበት ጊዜ መንፈስ ቅዱስ ያለውን ከእስራኤል ታሪክ ላይ እያነሳ እንዲህ ይናገራል። ስለዚህ መንፈስ ቅዱስ እንደሚል ዛሬ ድምፁን ብትሰሙ አባቶቻችሁ እኔን የፈተኑበት የመረመሩበትም 40 ዓመትም ስራዬን ያዩበት በምድረ በዳ በፈተና ቀን በማስመረር እንደሆነ ልባችሁን እልከኛ አታድርጉ። ስለዚህ ያን ትውልድ ተቆጥቼ ዘወትር በልባቸው ይስታሉ፣ መንገዴን ግን አላወቁም አለሁ።
እንዲሁም ወደ እረፍቴ አይገቡም ብዬ በቁጣዬ ማልኩ ይላል። የመጀመሪያው እዚህ ቦታ የምናገኘው ተስፋን ለመውረስ ሳይበቁ የቀሩ የእስራኤል ልጆች እንዳሉ እናያለን። ተስፋን ያልወረሱበት ትልቁ እዚህ ጋር ያገኘነው ሀሳብ ምንድን ነው? እልከኝነት። ልባቸው እልከኛ ነው። ለእግዚአብሔር የሚታዘዝ አይደለም። ዛሬም ልባቸው እልከኛ የሆነ ከመንገዳቸው የማይመለሱ ከስህተታቸው የማይመለሱ እግዚአብሔር ተመለሱ በሚልበት ጊዜ መመለስ የማይፈልጉ ነገር ግን የቤተ ክርስቲያን አገልጋዮች፣ የቤተ ክርስቲያን መሪዎች አብረው ተስፋን የሚወርሱ የሚመስሉ አሉ። ዛሬም ከኛ ጋር ሆነው ምሳሌነትን ልንከተል የማንችላቸው ሰዎች አሉ። ይሄ እልከኛ ልባቸው ለተስፋ መውረሻ መንገድ የሚያበቃ አይደለም። እንዲህ በምንልበት ጊዜ አንዳንድ ሰዎች በተለየ መልኩ ሊረዱ ይችላሉ። ነገር ግን መጽሐፍ ቅዱስ ያስቀመጠልኝ የምናውቀው የምንረዳው እውነት ይሄ ነው። እልከኛ ማለት ልበ ደንዳና ሆኖ ድምፁን ሰምቶ ማይታዘዝ መሆን። እልከኛ ሆኖ ወይንም ከመንገዱ ለቆ ማይመለስ ከሚሄድበት ነገሩ ትክክል አለመሆኑን እያወቀ እንዲመለስ ድምፅ እየሰማ ነገር ግን በእልክ በእንብተኝነት የሚሄድ ማለት ነው። የሚያስመርር እግዚአብሔርን የሚያስቆጣ ልብ ነው። እንዲህ አይነት ልብ ብዙ ጊዜ የእግዚአብሔር ቃል እንድንመለስ ወደኛ ይመጣል። ምክንያቱም ከተስፋችን መንገድ እንዳንስት ወደ ሌላ አቅጣጫ እንዳንሄድ ሊያስተምረን ነው ይሄ የሚሆነው። እንዲህ በሚሆንበት ጊዜ ግን ከመንገዳችን ለመመለስ እንብተኛ ብንሆን ከተገባልን ተስፋ እንቀራለን። ለዚህ ነው ጌታ መንፈስ ቅዱስ እንደዚህ ያለው ወደ እረፍቴ አይገቡም ብዬ በቁጣዬ ማልኩ የሚለው። በቁጣዬ ማልኩ አይገቡም ብዬ ማልኩ። ምክንያቱም ወደ እረፍት መግባት የተሰጣቸው ተስፋ ነበር። እልከኞች ስለሆኑ፣ እግዚአብሔርን የሚፈትኑ ስለሆኑ፣ ድምፁን እየሰሙ የማይመለሱ ስለሆኑ አይገቡም ብዬ ማልኩ ይላል። ሁለተኛው ደግሞ ከዚሁ ጋር ተያይዞ የምናገኘው ክፉና የማያምን ልብ ያላቸው ይላል የእስራኤል ልጆች። ከዚህ የተነሳ እነዚህ ክፉና የማያምን ልብ ስላላቸው 40 ዓመት በምድረ በዳ እግዚአብሔርን ፈተኑት። አያምኑም። ስለ እስራኤል ታሪክ በምናጠናበት ጊዜ 40 ዓመት ቁጭ ብሎ አላረሱም። ነገር ግን ምግብ አልጎደላቸውም። እንጀራ እየበሉ ለስጋ ግን እግዚአብሔርን ያሙታል። ውሃ እየጠጡ ነገር ግን ስለ ስጋ መስጠት ይችላል እንደ እግዚአብሔር እያሉ ተሰብስቦ እግዚአብሔርን ያማሉ። አያምኑም። ለማመን እንኳን የሚበቁ ቢሆኑ ኖሮ እግዚአብሔር ያላረሱትን ወደ እርሻ ወጥተው ሳያርሱ እግዚአብሔር እያበላቸው ነው። ስለዚህ ልባቸው የሚያምን አይደለምና ባለማመናቸው ጠንቅ ሊገቡ አልተቻላቸውም ይላል። ይሄ መግባት የተስፋ ጉዳይ ነው። የምንገባበት ቦታ አለን። ያ ደግሞ የምንጠብቀው ተስፋችን ነው። ልንደርስ ያለው ተስፋችን የሆነ ቦታ አለ። ያንን ቦታ ለመድረስ እግዚአብሔርን ማመን፣ ክፉ ያልሆነ ልብ ሊኖረን ይገባል። ኃጢአትን የሚጠላ እግዚአብሔርን የሚያምን ልብ ሊኖረን ይገባልና አያምኑም። ከዚህ የተነሳ ባለማመናቸው ጠንቅ ሊገቡ አልተቻላቸውም ይላል። ሌሎች ደግሞ እንደዚህም የማይታዘዙ ስለሆኑ እግዚአብሔር 40 ዓመት የተቆጣቸው ሬሳቸው በምድረ በዳ የወደቀ እነሱ በሙሴ የተመሩ ሰዎች አይደሉም? ምን ይላል መጽሐፍ ቅዱሳችን በዚሁ ክፍል ማለት ነው። ሬሳቸው በምድረ በዳ ወደቀ ሲል ወደ ተስፋ ምድር አልገቡም፣ አልደረሱም ማለት ነው። ስለዚህ ተስፋን የሚወርሱትን ምሰሉ በሚልበት ጊዜ የማይታዘዙትን አትምሰሉ፣ ክፉ ልብ ያላቸው የማያምኑትን አትምሰሉ፣ እልከኞችን አትምሰሉ፣ ከኃጢአት የማይመለሱትን
እግዚአብሔርን እየሰሙ የማይታዘዙትን አትምሰሉ። ሰምተው እግዚአብሔርን የሚያስመርሩትን የሚጠረጥሩትን እግዚአብሔርን የማያምን ልብ ያላቸውን ሰዎች አትምሰሉ። ነገር ግን ምንም እንኳን ድካም ቢኖርባችሁ ቀኑ ዛሬ ተብሎ እየተጠራ ሳለ ፈጥናችሁ ተመለሱ፣ ወደ ተስፋው መንገድ ተመለሱ። ምክንያቱም ምንም እንኳን ደካማ ቢሆን ዳዊት ዘወትር በእግዚአብሔር ፊት በምህረት የሚወርቅ ሰው በመሆኑ እግዚአብሔር የልብህን ሰው አገኘሁ ብሎ ያለው ፍጹም ከሰውነት ውጭ የሆነ ነገር ስላለው አይደለም። ወደ ተስፋ መንገድ ለመሄድ ተሳስቶ ሲገኝ ራሱን ፈጥኖ የሚመለስ ሰው ነው። እኛም እዚህ ቦታ መጽሐፍ ቅዱስ ሰፖርት የሚያደርገው ይሄንን ነው። ቀን አልፎ ሳይሄድ ዛሬ ተብሎ እየተጠራ ሳለ እልከኛ አታድርጉ ልባችሁን። የማያምን ልብም ካላችሁ ደግሞ ፈጥናችሁ ተመለሱ። ምክንያቱም ተስፋችን ገንዘብ አይደለም፣ ተስፋችን ሌላ ነገር አይደለም። አባቶቻችን ደግሞ ይህንን ታላቁን ተስፋ የእግዚአብሔርን መንግስት ለመውረስ የበቁት እግዚአብሔርን በማመን ነው፣ እግዚአብሔርን በመታዘዝ ነው፣ በእግዚአብሔር ላይ እልከኛ ባለመሆን ነውና ስለዚህ ዛሬም ዋስትናችን የሚሆነው እግዚአብሔርን መታዘዝ ነው። ወደ ተስፋችን ስንሄድ ደግሞ ተስፋችንን መውረስ የምንችለው በዚህ በእውነተኛ ማንነት እግዚአብሔርን ያከበሩትን ሰዎች እያየን እግዚአብሔርን እያየን ጌታችን ኢየሱስ ክርስቶስን የሕይወታችን ምሳሌ አድርገን ከፊት እያየን የምንሄድበት መንገድ ነው ወደ ተስፋ የሚያደርሰንና ተስፋን ከማይወርሱ ተስፋ በሌለበት መንገድ ተስፋን በሚያሳጣ ጎዳና ላይ ከሚሄዱ ሰዎች ተለይተን ወደ ተስፋ መንገድ እንድንሄድ የሚያስተምር ትምህርት ነው ማለት ነው። ስለዚህ ወገኖቼ በዛሬው ትምህርታችን ተስፋን ለመውረስ ከማይበቁ ሰዎች፣ ተጠራጣሪ እግዚአብሔርን ከሚጠረጥሩ ከማይታዘዙለት፣ ከኃጢአታቸው ከማይመለሱ ሰዎች እየተለያችሁ የቀደሙ አባቶቻችሁን እያያችሁ እነሱን ምሰሉ የሚል መልእክት በልባችሁ እንዲቀመጥ እፈልጋለሁ። እግዚአብሔርን የሚፈሩ ሰዎችን ምሰሉ። ማንም እናንተን ሲያይ እግዚአብሔርን እንደምትፈሩ ይወቅ። ምክንያቱም የቀደሙ አባቶች ይህንን መንገድ ተከትለው ተስፋን ወርሰዋልን። እግዚአብሔር በነገር ሁሉ ይርዳን። እግዚአብሔር ይባርካችሁ። አመሰግናለሁ።